ለምሳሌ ወርሃዊ ኢንካም ስንት ነው ተኮሱን ማወቅ አለባት ገና ልትጋባ ወስነህ አይደለም መቼም ከአንድ ሴት ጋር ምን ልታረግ ነው የምትሽኮረመመው ገባ ምን ልታረግ ነው ይሄን ሁሉ ነገር የምታወሩት ወደ ቤት አንተን መርጣ ስትመጣ አላ ዒልም ነው መወሰን ያለባት መምረጥ ያለባት ብዬ አስባለሁ በእውቀት ላይ ተመስርታ ነው ጀዛከላ እህትም ስትመረጥ በእውቀት ላይ ተመስርታ ነው ከዚህ ፊት አንስተናል ለምሳሌ ስለ ሰቃፋዋ ስትመርጣት ምንድነው አስተሳሰቧ የህይወት ፍልስፍናዋ ስለ ዲን ስለ ህይወት ስለ ልጅ ስለ ባል ስለ አገር ስለ ዲን ግንዛቤዋ ምን ይመስላል የሚለው ነገር ስካን መደረግ አለባት ይሄን ስካን እየተደራረክ አፕሩቭ ስታደርግ የሚመጣ አጀንዳ ነው የገንዘብሽ ኦኬ መረጥካት ይሄንን ያህል ርቀት ወሰድካት እዚ ኦልሞስት ተመችታለች መልኳን አይተሃል ቤተሰቦቿን አይተሃል ስነ ምግባሯን አይተሃል አኽላቋን ምናምን የዲን ስታተሷን ፍልስፍናዋ ምናምን ተረድተ አይ እቺ መቀጠል ትችላለች ብለ ወሰንክ አይደል ኦኬ አሁን እቺ የልጆችህ እናት የህይወት አጋርና የእድሜ ዘመን ጓደኛ ልትሆን ነው በጣም ማወቅ ካለባት ኢምፖርታንት ኢሹ አንዱ ስለ ገንዘብ ሁኔታ ነው በጣም ሀብታም ነህ ብላ ልትገምት ትችላለች ወይም ሙልጭ ያልክ ደሃ ነህና እንዴት አባቴ ነው ከዚህ ሰውዬ ጋር ምኖረው አኽላቁ እንኳን ጥሩ ነው ግን መናጢ ነገር ነው ምናምን ብላ እንዳትብሰለሰል ደሃ መናጢ መስላትም እንዳትብሰለሰል አቁም ማሳየት ይሻላል ቢያስ እዚህ ጋር ነው አሁን ነጥቤ በጣም ተመቻቸን በብዙ ነገር ተቀራረበን ሊሸኛት የሚችለው ወይም ደግሞ እንድትሸሸኝ ሊያረጋት የሚችለው ነገር ኪሴ ውስጥ የሚገባው ነገር ነው እሱን ትንሽ ከፍ አድርጎ መናገር እንደው ልክ አይደለም የምትለኝ እሱ ነው በፍጹም ውሸት እኔ የመርህ ሰው ነኝ ብዬ ነው ማስበው ነው ሙስሊሞች የመርህ ሰዎች ናቸው እንደና መባዲ الكذب حرام በቃ አሁን እዚህ ጋር ደግሞ አይዋሽም ኦኬ ማለት የሆነ ሌላ ቦታ እንዳትወስደው ብዬ ነው